ይሁት እናንተ ጥብ ጴንጤዎች ከኛ ጋር አትፋቱንም ወይ? ምን አባታችሁ ነው ከኛ የምትፈልጉት? እናንተ ጥብ ጴንጤ ደግሞ አርፋችሁ አትቀመጡም? ምን አባታችሁ ነው አርጉ የምትሉን እኛን? የምን አባ ነው ሃይማኖትን ይዘህ የማትቀመጠው? ከኦርቶዶክስ ላይ አትነሱም ወይ? እናንተ ጥንብ ጴንጤዎች ምን አርጉ ነው የምትሉን? የበሰበሰ ይሄንን በምንድን ነው በምናምን የገባ ሃይማኖታችሁን ይዛችሁ አትቀመጡም? እናንተ ዲቃሎች ኬት አባታችሁ እንደመጣችሁ ራሱ አናቅም። ዲቃላ ኢትዮጵያ ውስጥ በሰልባጅና በዱቄት ተሰብስባችሁ የገባችሁ ዲቃላ ጴንጤ አርፋ አትቀመጥም እንዴ? ከሃይማኖታችን ላይ አትወርዱም? ምን አባታችሁ ነው መብርሃን ምን ታርጋችሁ? መብርሃን ድፍት ያደረጋቻችሁ እናንተ ጥብ ጴንጤዎች ምን አባታችሁ እናርጋችሁ? እኛ እናንተ ሽልጥልጥ ጴንጤዎች አርፋችሁ አትቀመጡም ወይ? ምን አባታችሁ ነው ከኛ ከኦርቶዶክስ የምትፈልጉት? ወይ እንደ ሰው አመት ባል የላችሁ? አመት ባል ኢትዮጵያ ውስጥ አይዘጋላችሁ? እናንተ እብድ ጴንጤዎች ለምን ከኛ አትፋቱንም? የእብድ ስብስብ ምን አባታችሁ ነው እኛን ሃይማኖታችንን ምን አርጉ ነው የምትሉን? እብድ አንድ ለጴንጤ ብሎ የሚዘጋ ሃይማኖት የሌላችሁ እድሜ ለአብይ አህመድ እንትን ላይሰንስ አውጥቶ እንደ ሃይማኖት እንድትቆጠሩ 3 አመት ነው 4 አመታችሁ ነው። ምን አባታችሁ ነው ፈልጋችሁ ከኛ ሃይማኖት ላይ አትወርዱም ወይ? አባ እንትና እንዲያሉ ጳጳሱ እንዲያሉ እንትና ምን አባ ያገባሃል? የእኛ ሃይማኖታችንን እያስቸገሩ ካለ እኛን ቀጥቅጣቸው፣ ከፈለግን እኛን ምን አባ ያገባሃል? አዛኝ ቅቤ አንጓች ምን አባታችሁ ያገባችኋል? የእኛ አባ ማናቸው? እንትን እመቤታችን ቤዛ አትባልም አሉ እንዲያሉ እሳቸውን ሰደቧቸው። ምን አባ ያገባሃል እኮ ነው የምልህ። ምን አባታችሁ ከኛ ሃይማኖት ላይ አሮርድ ካላችሁ ቀጥቅጬ ነው የምለቃችሁ። ከሃይማኖታችን ላይ ውረዱ ተባላችሁ። እናንተ ጴንጤ የምትባሉ ዱቄት አለቀባችሁ እንዴ? እናንተ ልክስክሶች በብርና በምናምን ተለለቃቅማችሁ የገባችሁ እኛ ሀገር ላይ ምን አባታችሁ ፈልጋችሁ ነው? አይገባችሁም እንዴ? ስንጸየፋችሁ እንዴ? በእኔ እድሜ እኮ ታቦት ሲወጣ ምንጣፍ አንጥበን አናቅም። መንገዱን አቆሸሻችሁት። ጴንጤና ምናምን መንገዱን የነካበት ታቦታችንን አናሳልፍም፣ መንገዱን አርክሳችሁታል ብለን ታቦታችን በምንጣፍ መውጣት የጀመረው መንገዱን ስላረከሳችሁት ነው። አሳየናችሁ፣ አንፈልጋችሁም፣ ተፋቱን ተባላችሁ እኮ። ከእኛ ሃይማኖት ለምን አትወርዱም? ሃይማኖታችሁን ለምን አሰብኩም? እናንተ ልክስክስ ጴንጤዎች ለምን አትፋቱንም? ጤነኛው ጴንጤና ልክስክሱን ጴንጤ እኮ እኛ መለየት አቃተን። ለምን የራሳችሁን ጉድ ለምን አታስተካክሉም? ለምን ለእኛን አታውንም? የራሳችሁ ለያዝ ለገናዝ ያስቸገሩ ጴንጤዎችን ለምን የእናንተን ፓስተሮች የሚያጠፉትን ይሄ ፓስተር እንዲስተካከል ብላችሁ ለእኛ የእኛ የሚያጠፉትን ለእኛ ለምን አታውልንም? የሚያጠፋ አባት ካለ እኛው እንስደባቸው፣ እኛው እንመርቃቸው። እናንተ የራሳችሁን አጭበርባሪ ጴንጤዎች የሚያሰድቧችሁን። እኛ ድሮ ጴንጤ የምናውቀው ሙሉ ወንጌል መሰረተ ህይወት እኔ ኮልፌ ልጅ ነን ተከብረው መጽሐፍ ቅዱሳቸውን ይዘው ሻርብ ጣል አድርገው ስርዓት ይዘው እስቲ ጴንጤዎችን ያቸው ስርዓታቸው ነበር የምትባሉት። እስቲ እንደ ጴንጤዎች ባይብል አጥንታችሁ የውሸት ይሄ ሴጣኑ እናንተ ሴጣኑ የአንብቡ አንብቡ ብላችኋል። እኛ ደግሞ ትክክለኛ ሃይማኖት ስለሆነ ሃይማኖታችንን ስንይዝ ሴጣን እየመጣ ያስነብበን። የሚለየው ያ ነው። ግን ይሁን ቻሉት፣ ሃይማኖት ባይብልን ጠጡት። እስቲ እንደ ጴንጤዎች ባይብላችሁን አንብቡ፣ እስቲ እንደ ጴንጤዎች ተረጋጉ ነበር የምንባለው። አሁን እኮ እናንተ የእብድ መመሰያ ሆናችሁ ሳር መጋት ጀመራችሁ። ኢየሱስ ያድናል ብላችሁ ሳር ትግጣላችሁ። ቄጤማ በእናንተ የተነሳ ተወደደ። ሳር ትግጣላችሁ። አንዳንዴ እንዳየሮለት ደግሞ በምንድን ነው በካራቴ እናወጣለን አላችሁ። እኛ ተቃወምን አይደለም። በካራቴ በጥርሳችሁ ነይታችሁ ሴጣን ብታወጡ እኛ ምን አገባን ብለን ተውናችሁ እኮ። እኛ እኮ አልደረስንባችሁም። ሴጣንም በጥርሳችሁ ማውጡት፣ ነይታችሁ ማውጡት። ቄጤማ ቢወደድ እያየን እንገዛለን ብሉት አልናችሁ። ቄጤማ እየነጫችሁ ስትበሉ ጸጣለን። እኛ በእናንተ ሃይማኖት ገብተን ምንም እኮ አላልናችሁ። በካራቴ አውጡት፣ በምን አውጡት።
ኢየሱስ ብር ይሰጣል ብላችሁ ባንክ ቤት ስታጣቡ ወረፋ ስታበዙብን ቆመን ይሁን ብለን ተሰልፈን ወረፋን ቢበዛ እሺ ብለን ነው። ምንም ስታረጉ ደርሰናል። እኛ አልደረስንም። የእኛን ለእኛ ለምን አታውልንም? የቄሳርን ለቄሳር የምንን ለምን ይላል መጽሐፍ ቅዱስ። የራሳችሁን ለምን ይዛችሁ ፓስተሮቻችሁ ማስተካከል ስችሉ እኛ ሃይማኖት ላይ አባቶቻችን ካስቸገሩ እኛ እንክሰሳቸው። ለእኛ ለምን አታውልንም? እናንተ የሚያስቸግሩትን ጴንጤዎች ለምን አታስተካክሉም? እኛን ለምን አታውንም? የራሳችሁን ሃይማኖት ለንጎጥረ ከእኛ ከሄዳችሁ አንዱ ሲያውራ የሰማሁት ዳቆል ነበርኳል ያገባኛል አላለም። ገደል ያስገባ አባት አምላክና ራስህ ሃይማኖትህን ይዘ የራሳችሁን ያዙ። እኛ እኮ አልነካናችሁም፣ አልደረስንባችሁም። ለምን አታውንም? ስለ እኛ ሃይማኖት እኛ እንጨነቅ። እናንተ ያዋጣናል ካላችሁ በራሳችሁ ሃይማኖት ሂዱ። ለምን አትፋቱንም? ከኛ ሃይማኖት ለምን አትወርዱም? ለምን አታውንም? እኔ እኮ መቼ ነው የሚገባችሁ እናንተ? እንዴ ምን ጉድ ናችሁ እናንተ? ከየት ነው የምትፈልቁት ግን? የጠቅላይ ሚኒስቴሩ ሚስት ዘማሪ ስለሆነች እና ሀገር የተቆጣጠራችሁ መስሏችሁ ነው? የአብይ አህመድ እኔ ሃይማኖቱን አላውቀውም። አህመድ ብሎ ጴንጤ አላውቅም። አህመድ ሙስሊም ነው። እግዚአብሔር ይመስገን። የጠቅላይ ሚኒስትሩን ሃይማኖት ማንም አያውቅም። ቢኮዝ የኦርቶዶክስ ባለውለታ ነው። ኦርቶዶክስን አባቶች ሁለቱንም አምጥቶ አስታርቆ ለኦርቶዶክስ እንደ ኦርቶዶክስ የለም ብሎ ስለ ኦርቶዶክስ ቀጥተኛ ኦርቶዶክስ የኢትዮጵያ ዋናው መታወቂያችን ብሎ ከኦርቶዶክስ በላይ ነው እንግዲህ ያወራው። እኔ አብይ ኦርቶዶክስም ነው ብዬ ነው የማምነው። ሲፈልግ ደግሞ የሙስሊም ቀን የሙስሊም ጀለቢያ ለብሶ እዚህ ላይ ጠምጥሞ ቁጭ ሼካቸውን መስሎ አልሐምዱሊላ ረቢል ዓለሚ ይላል። ማን? ጠቅላይ ሚኒስትራችን። አሁን ደግሞ ስታዩት ኢየሱስ ያድናል ብሎ ደግሞ ኢየሱስ ያድናል። እኛ የጠቅላይ ሚኒስትራችን ሃይማኖት ይለይልን። እኔ አልሰማውም የትኛው እንደሆነ የሚስትየውን እንጂ የጠቅላይ ሚኒስትሩ ሃይማኖት የቱ እንደሆነ እኔ አላቅም። በበኩሌ ሙስሊም ነው ብለን የሙስሊም ሃይማኖት ስንል ዞሮ ኦርቶዶክስ ይሆናል። ወደ እኛ መጣ ብለን ፈገግ ስንል ጴንጤ ሆኖ ታገኙታላችሁ። እኔ የጠቅላይ ሚኒስትራችን ሃይማኖት በግልጽ ይነገረን ባይ ነኝ። ኦኬ ሚስትየው አካንሲ የሆነ መዝሙር አውጥተዋል። እኔ እንደሚመስለኝ አብይ አህመድ ፍቅሪዝም ተከታይ ነው የሚመስለኝ። ከፍቅሪዝም ጋር ቢቀላቀልና ፍቅሪዝም ሃይማኖት ላይ አብረው ቢሰሩ ትልቅ ይሆናል። ቢኮዝ አብይ አህመድ የሁሉንም ሃይማኖት አይቃወምም። ለእኛ ለኦርቶዶክስ ባለውለታችን ነው። ለጴንጤዎች ባለውለታቸው ነው። እንደ ሃይማኖት ኢትዮጵያ ውስጥ ሳይቆጠሩ እስከ ዛሬ እንደ ድርጅት የነበሩትን ሃይማኖት እንዲከበሩ ያደረገ ነው። ኦኬ ለሙስሊሞች ደግሞ በሱ ዘመን አልሐምዱሊላ ብለው እንዲደሳሰቱ ብዙ ብዙ ነገር ሰርቷል። ደረስቸው ነው እንጂ እነሱ ሙስሊሞች ያውቃሉ። ስለዚህ የአብይ አህመድ ጴንጤ መስሏችሁ ከሆነ አይደለም፣ ፍቅሪዝም ነው። የሁሉም ሃይማኖት ተከታይ ነው። የሚያጠቃልለው ፍቅሪዝም ነው። ስለዚህ ፍቅሪዝም ደግሞ ሁልጊዜ በህልሜ ታይተዋኛል የሚለው ጠቅላይ ሚኒስትራችንን ነው። ስለዚህ እኔ አብይ አህመድ ፍቅሪዝምን ከፍቶ እንደውም ፍቅሪዝም ቢሆን ነው የምመርጥለት። እሱም በኋላ ከፍቅሪዝም ጋር የምንነጋገር ይሆናል። ስለዚህ ጴንጤዎች ተረጋጉ ነው የምላችሁ። አሁን የምናገረው ጴንጤዎች የምሰውን ከሆነ እብድ እብድ የሚጫወት ጴንጤ እንጂ ጤነኛ ጴንጤ ጋር ጸብ የለኝም። እብድ እብድ የምትጫወቱ እኔ ካዝኖች ጴንጤዎች አሉኝ፣ ዘመዶች ጴንጤዎች አሉኝ ማከብራቸው። እነሱ እኔ በምናገረው እንዲናድዱ አልፈልግም። የምናገረው ጴንጤ የእኔ ሃይማኖት ላይ ገብታችሁ የምዘላምዱት ነው። ለምታከብሩን ክብር አለን። ለምዘላምዱ ጴንጤዎች ግን ተረጋጉ። እናንተ ሃይማኖታችሁን ስትበጠብጡ እኔ እኮ አግዥኝ ብለው ጠርተውኛል።
የራሴ ሃይማኖት እዚህ ያስቸግረውኛል ምኑን አገዝኳችሁ ብዬ እንጂ እኔ ትክክለኛ ጴንጤ ከሆናችሁ ምንም አይነት ችግር የለብኝም። እኔ ሃይማኖቴ ላይ አትድረሱ፣ የራሳችሁን ወጥራችሁ ያዙ። ኢየሱስ ያድናል ነው የምትሉት አይደል? ምንም እኮ ያጣላንም። እናንተም የያዛችሁትም እኛም የያዝነው ኢየሱስ አንድ ነው። አለሱ አማላጅ የለም። ይሁንላችሁ። እኛም መብራን ታማልደናለች አልን አይደል? ማን ይከስራል? እናንተ አታማልድም ብላችሁ ኤንድ ኦፍ ዘ ዴይ አማላጅ ከሆነች እኛን የምናተርፈው አይደል? እናንተ አታማልድንም ብለን እመኑ፣ መብታችሁ ነው። ግን የራሳችሁ ፓስተሮች የመብርሃንም ማማለድ መስክረዋል። እኔ በግድኛ የምናምነውን እመኑ አንላቸውም። ግን ለምን አትፋቱንም? እኛን የራሳችሁን ሃይማኖት ወጥራችሁ ያዙ፣ ለሰው ስበኩ። ኢትዮጵያ ውስጥም ያስቸገራችሁት አሉ አሉ ይዛችሁ እናንተ ናቸው። ኢየሱስ ያድናል። ኢየሱስን ሳትቀበሉ እንዳትመቱ። ከኤርፖርት ነው ወይ የምንቀበለው? አለኛ ደግሞ ቢኮዝ እኛ ስንወለድ ሴት ልጅ በ80 ቀን ወንድ ልጅ በ40 ቀን ኦልሬዲ እግዚአብሔራችንን ተቀብለን እየኖርን ነው። እናንተ ኢትዮጵያ ውስጥ ስራ ደክሞት የመጣ ህዝቡን እያደናቆራችሁ ታክሲ መጠበቂያ እስኪያጣ ድረስ ባሉ አሎ ኢየሱስ ያድናል፣ ኢየሱስ ያድናል ስትሉ ትውላላችሁ። ማንም የሚሰማችሁ የለም ባትሪያችሁን ከመጨረስ ውጭ። የኢትዮጵያ ህዝብ አይሰማም። መንገድ ላይ ተሰብኮ የሚገባ አንድም ኢትዮጵያዊ ሊኖር አይችልም። ኢትዮጵያ ውስጥ ለአዝ ለገናሽ ይሄ አሎ አሎ ረክሶ ከቻይና ገብቷል መሰለኝ። ይሄን አሎ አሎ እየያዙ ጆሮ የሚያደናቁር ትውልድ ሞልቷል። ሶፍት ሻጭና አሎ አሎ የሚይዝ ነው ኢትዮጵያ ውስጥ ያስቸገረው። ለኦርቶዶክስ ኢየሱስ ማዳኑ መንገር እናት ልጅ ለእናት ምጥ ማስተማር ነው። እንትና ነግራችኋል፣ ወዳጄነ ነግሯችኋል። ለኦርቶዶክስ ሄዳችሁ ኢየሱስ ያድናል ብሎ መንገር እናት ምጥ ማስተማረች ማለት ነው። ኢየሱስ እንደሚያድን 30ውም ቀን ቤተ ክርስቲያን በሯን ከብላ የኢየሱስን ማዳን የምትከፍት ቤተ ክርስቲያን ያላት ኦርቶዶክስ ለእኛ መታችሁ ኢየሱስ ያድናል፣ ኢየሱስን ተቀበዩ። ከየት? ኦልሬዲ በልጅነቴ ተቀብዬው ስጋና ደሙን እየወሰድኩ ለአቅመ ሔዋን እስከምል ድረስ የተቀበልኩትን ጌታዬ መድኃኒቴን አንቺ መተሽ ሳዲሊ ሀያቴ ኢየሱስን ተቀብለው ሞቱ የሚል ደግሞ አለ አንድ ጴንጤ። እግዚአብሔር ይመስገን ሀያት ቀብረሃቸው ሞቱ በቁማቸው። ሀያት መልኩ ሰው መሞት ሲገባቸው ጴንጤ ሆነው ከሞቱ እሳቸው 2 ሞት ገላቸው ነው የሞቱት። አንዱ እኮ ነው ጅላጅል ፓስተር እዚህ አግኝቸው ሀያቴ ኢየሱስን ተቀብላ ሞተች። አብረው አንተ ነበር ከአብረ መቀበር የነበረብህ አልኩት ፊት ለፊት ለራሱ